አንድን ትዳር ጤነኛ ትዳር እንዳልሆነ የሚያሳዩ ምልክቶች። ውድ የዩቲዩብ ተከታታዮች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። ቪዲዮዬን ከወደዳችሁት ላይክ፣ ሀሳብና አስተያየታችሁን ደግሞ በኮሜንት ስር እንድታስቀምጡልኝ እያልኩ ወደ ቪዲዮ ጋብዛችኋለሁ። ጋብቻን ወደንና ፈቅደን የምንመሰርተው ተቋም ነው። ጤነኛ ትዳር አለ። ነገር ግን በዚህም ትዳር አንዱ ደስተኛ፣ ሌላኛው ደግሞ በተጽዕኖ የሚኖር ሊሆን ይችላል። ወይንም ሁለቱም ደስተኛ አይደሉም። አንድ ትዳር ባልና ሚስት በፍርድ ቤት እስካልተፋቱ ብቻ አለ ለማለት ያስቸግራል። ጥንዶቹ ተፋተው ግን ደግሞ አብረው ሊኖሩ ይችላሉ። ወይንም አንደኛው መፍታት ስለፈለገ ብቻ የሚቀጥል ትዳርም ይኖራል። አንድ ጋብቻ እንደታመመ ወይንም እንደሞተ ለማወቅ እነዚህን ምልክቶች እንመልከት። ከዚህ በታች የምዘረዝራቸውን ደግሞ ነጥቦች ትዳሩ ፈርሰዋል የሚያስብሉ ምልክቶች ስለሆኑ ካላስተዋልናቸው ግን እያደረግናቸውን ደግሞ ከሆነ በጊዜ መፍትሄ ብንፈልጋቸው መልካም ነው እላለሁ። የመጀመሪያው ከሁለት አንዳችሁ ወይንም ደግሞ ሁለታችሁም ቤት መዋል የማትፈልጉ ወይንም ደግሞ ቤታችሁ ለመሄድ የማትጓጉ ከሆነ፣ አንድ ሰው ቤቱ የሚያስጠላው ከቤቱ ይልቅ ውጪ መዋልና ማምሸት ከፈለገ ቤት ሲሆን ደግሞ የሚጨናነቅ ከሆነ ችግር እንዳለ አመለካች ነው እንላለን። አንድ ሰው ወደ ቤቱ ሲሄድ ሚስቱን ወይንም ደግሞ ባሏን ታገኛለች። ታዲያ ለምን አያጓጓንም? ቤት መሆን ለምን ይደብራታል ወይንም ደግሞ ይደብረዋል? አይ ቤት መሆን የማይወዱ ሁሉ ችግር ስላለ ነው ማለት ነው ብሎ የሚጠይቅ ካለ ሁሉም ወንዶች ወይንም ደግሞ ሴቶች እንደዛ ነው ማለት አይደለም። ነገር ግን በአብዛኛውም እንደዛ ከሆነ ኢግኖር ልናደርገው የማይገባን ምልክት መሆኑን ማስታወስ እወዳለሁ። እንደውም አንዳንድ ባሎች አምሽተው ለመግባት ሰበብ ይፈጥራሉ። ስብሰባ ገባን፣ መንገድ ተዘጋጋ፣ እቃ ልገዛ የሆነ ቦታ ገባው እያሉ አምሽተው ይገባሉ። የሚጠብቃቸውንም ጭቅጭቅ ወይንም ደግሞ የሆነን ችግር ፍራቻ ነው። ሚስትም እንደዛው በተለያየ ሰበብ ቤት ላለመሆን ጥረት ማድረግ ይኖራል። ሁለተኛ መኝታ መለያየት ወይንም ደግሞ መኝታ ቤት የምትሄዱበት ሰዓት አንድ አለመሆን። ባልና ሚስት በተለያየ ምክንያት አብረው ላይተኙ የሚችሉባቸው አስገዳጅ ህመሞች ወይንም ደግሞ ሌሎች ችግሮች ይኖራሉ። ይህንንም ደግሞ ምክንያቶችን ደግሞ አያካትትም። ነገር ግን አብሮ መተኛት ካለመፈለግ፣ ቀድሞ መተኛት ወይንም ደግሞ ከትዳር አጋር ጋር መተኛት በኋላ ጠብቆ መተኛት ግን ችግር እንዳለ ትዳሩም ውስጥ ደግሞ እየሞተ መምጣቱን አመላካች ነው ብለን እናስባለን። በጊዜ ካልተፈታ ልማድ ይሆናል። ከዛም ወደማይቀረው ፍቺ ያመራል ማለት ነው። ሶስተኛ የተለያየ ስብዕና ካላችሁ፣ ለሌሎች ሰዎች መልካም ሆናችሁ እየሳቃችሁ ለትዳር አጋራችሁ የተለየ መልክ ካሳያችሁ ችግር ነው። ከሌሎች ሰዎች ጋር እያወራችሁ ቤት ስትመጡ ዝም ማለት፣ ከሌሎች ሰዎች ጋር እየተገናኛችሁ ለትዳር አጋራችሁ ፍላጎት ከሌላችሁ ሌላን ሰው እያበረታታችሁ ቤት ስትመጡ ነቃፊ ተቺ የሆናችሁ ከሆነ በአጭር ቃል የውጭ አልጋ የቤት ቀጋ ከሆናችሁ ወይንም ደግሞ ከሆኑ በጣም ትልቅ ችግር አለ። አራተኛ ለመግባባት እየተቸገራችሁ ከሆነ፣ ስለምንም ነገር እያወራችሁ ከሌላ ሰው ጋር በቀላሉ የምትግባቡበት ነገር ሳይቀር ከትዳር አጋራችሁ ጋር እያጨቃጨቃችሁ ከሆነ፣ ቃላት ስንጠቃ ለቀማ ከተጀመረ፣ መጠያየቅና ማውራት እየከበደ ከመጣ ትዳሩ እየሞተ ነው እንላለን። በመካከላችሁ መደማመጥ ከጠፋ፣ የአይን ላይን ግንኙነት ከቀረ፣ አሽሙር የጎንዮሽ ጉርምርምታ ከበዛ እያለቀለት ነው እንላለን። አምስተኛ እርስ በእርስ የማትተማመኑ ከሆነ፣ መተማመን የትዳር የጀርባ አጥንት ነው። ጥንዶቹ ካልተማመኑ ጋብቻውን የሚያስቀጥል ቁመና ያጣል። ስለዚህም አይጥና ድመት ሌባም ፖሊስ ሆነው መቀጠል የሰለቸው አንዱ ወይንም ደግሞ ሁለቱም የትዳር አጋሮች ለማቋረጥ ይገደዳሉ ማለት ነው። ስድስተኛ ከትዳር አጋራችሁ ይልቅ ቅድሚያ የምንሰጠው ስራ ወይንም ደግሞ ቤተሰብ ካለ፣ ቤተሰብ በጥንዶች መሃል የሚገባ ከሆነ ወይንም ደግሞ ችግር በተፈጠረ ቁጥር ሚስት ወደ ቤተሰቦቿ ቤት የምትሄድ ወይንም ደግሞ ባልም ወደ ቤተሰቦቹ ጋር የሚሄድ ከሆነ ችግሩን ለመፍታት እጅግ አዳጋች ይሆናልና ይህንንም ማስተዋል ይጠበቅብናል ማለት ነው። ሰባተኛ የትዳር አጋራችሁ የሚያደርገውን ሁሉ ካበሳጫችሁ ወይንም ደግሞ ስሜት የማይሰጥ ከሆነባችሁ
ለምሳሌ ሲበሉ ሊሆን ይችላል፣ ሲሄዱ፣ ሲቀመጡ፣ አለባበሳቸው፣ አተኛኘታቸው እንዲሁ ዝም ብሎ የሚያናድዳችሁ ከሆነ ችግር አለ ማለት ነው። ቲቪውን ቀንሰው፣ ቀንሺው፣ ዝጊው፣ ዝጋው፣ አጥፋው፣ አምጣው፣ ቀስ በል፣ ቀስ በይ ወዘተ እያሉ በሚያደርጉት ነገር መበሳጨት ካለ ጤነኛ ያልሆነ ስሜት ለትዳር አጋራችሁ እንዳዳበራችሁ ከተሰማችሁ ይህንም ደግሞ ለትዳራችን እጅግ አስቸጋሪ ይሆናል ማለት ነው። 8ኛ ከሁለት አንዳችሁ ወይንም ደግሞ ሁለታችሁም ግዴለሽ መሆን ከጀመራችሁ፣ ምንም ብታደርጉ ኩርፊያ ከተዋችሁ፣ መጠያየቅ ካቆማችሁ፣ ስለ አለባበሳችሁ ማሰብ ካቆማችሁ፣ ደህንነታችሁ ካልተጠየቃችሁ፣ ስለምን ነገር ስትጠየቁ አጫጭር መልስ ከተሰጣችሁ፣ ካልተጠየቃችሁም በቀር ወሬ የማታነሱና የማታወሩ ከሆነ ወይ የግድ ማውራት ሊኖርባችሁ ብቻ ካወራችሁ፣ ለምሳሌ ስለ ክፍያ፣ ስለ ልጆች ወይንም ደግሞ እንድታወሩ የሚያስገድዷችሁ ምክንያቶች ብቻ እንድታወሩ ካደረጋችሁ በጊዜ ካልተፈታ ይህም ደግሞ ትዳሩን ወደ አደጋ ይወስደዋል ማለት ነው። 8ኛ አንዳችሁ ለአንዳችሁ ለአጋር ስሜት መጠንቀቅ ካቆማችሁ፣ መነቃቀፍ፣ መተቻቸት፣ ሊነገር የማይገባቸውን ነገሮች መናገር። ለምሳሌ ወሲብ ላይ እንዲህ ደካማ መሆንህን አላውቅም፣ አንቺም ሴት ሆነሽ ሰው ሲመክረሽ አልሰማ ብዬ ምን ብትለብሽ ይሆን የሚያምርብሽ ወዘተ እያሉ የማይረሱና መጥፎ ንግግሮችን መናገር፣ እንዲህ ለአጋር ስሜት ነክ የሆነ ነገር መናገር የማይረሳ ጠባሳ ጥሎ ያልፋል፣ ለይቅርታም ያስቸግራል። 9ኛ አንዳችሁ በሌላችሁ ሰው ፊት መቀለድ ወይንም ደግሞ ሙድ መያዝ። ቀልድ በቦታው ሲሆን ያስቃል፣ ለማጥቃት ሲሆን ግን ያሳቅቃል፣ ትዳርንም ያበላሻል። ሌሎች በትዳር አጋሮች ሲስቁና ሲሳለቁ መከላከል ሲገባን እኛው ራሳችን በራሳችን ሰው ሙድ ስንይዝ አሳፋሪ ነገር ነው። ይህ ነገር ካለ የታመመ ትዳር እንዳለን ምልክት ነው።